ሰላም ውድ የዚህ ዩቲዩብ ቻናል ተከታዮች እንደምናችሁ። እንደሚታወቀው መሰረታዊ የኮምፒውተር ትምህርት መስጠት ከጀመርኩኝ ይህ 3ኛ ክፍል ነው። ስለሆነም ከኋላ ያለፋችሁን ክፍሎች በመከታተል አብራችሁን በመዝለቅ ያላችሁን ዕውቀት እንድታዳብሩ ስል ጠይቃለሁ። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። በዛሬው ክፍል የምንመለከተው የምንማረው በማይክሮሶፍት ወርድ የትምህርት ሂደት ውስጥ ዋናውና መሰረታዊ የሆነ ነገር መምረጥ ወይም ሰሌክት ማድረግ ሲሆን ከምንመርጣቸው ነገሮች ለምሳሌ ቃል ሊሆን ይችላል ወይም አንድ ቃል ወይም ወርድ፣ በመቀጠል ሴንቴንስ ወይም አረፍተ ነገር ከአንድ ቃል በላይ የሆነ ነገር፣ በመጨረሻም ደግሞ የሚሆነው ምንድነው ፓራግራፍ ወይም አንቀጽ የምንለው ነገር እንዴት አድርገን መምረጥ እንችላለን የሚለውን እናያለን ማለት ነው። የመጀመሪያው ነገር የምንመለከተው ቃል የሚለውን እንዴት አድርገን መምረጥ እንደምንችል ይሆናል። ለምሳሌ እዚህ ጋር እንደምታዩት ኦን ዘ ኢንሰርት ታብ ምናምን ይላል። ለምሳሌ ከዚህ ውስጥ ኢንሰርትን ብቻ መምረጥ ብንፈልግኛ የመጀመሪያው መንገድ እዚች ጋር አይ ጋር መተን ክሊክ እናደርግባታለን ማለት ነው። ከዛ በአመልካች ጣታችን በእኛ ካለንበት በግራ በኩል ወይም ሌፍት ክሊክ በሚባለው ወይም ክሊክ በሚባለው ያዝ እናደርግና እንደዚህ ሳንለቅ እስከምንፈልግበት ድረስ ሰሌክት ማድረግ እንችላለን ማለት ነው። ይሄ አንደኛው መንገድ ነው። ምንድነው የምናደርገው? እዚች አይ ጋር እንመጣለን። ከዛ ያዝ አድርገን አንዷን ብቻ ከሆነ የምንፈልገው ሰሌክት ማድረግ ያዝ አድርገን ሳንለቅ በአመልካች ጣታችን ወይም በተለምዶ ሌባ ጣት ተብሎ በሚጠራው እንይዝና ወደ ጎን እንደዚህ አድርገን እንጨርሳለን ማለት ነው። ይሄ አንደኛው አንድን ቃል ሰሌክት የማድረግ መንገድ ነው። አንደኛው ነው። ሁለተኛው ደግሞ እላው ላይ ቃሉ ላይ ወይም ፊደላቶቹ ባሉበት ላይ ሆነን እላው ላይ ይሄ ሌፍት ክሊክ ወይም በአመልካች ጣታችን የሚያርፍበትን የማውስ ክፍል እላው ላይ ቶሎ ደብል ክሊክ ማድረግ ማለት ነው። ይሄ እንደዚህ አንድ ሳይሆን ደብል ክሊክ በማድረግ እላው ላይ ሰሌክት ማድረግ እንችላለን። እንዴት ነው ያለው? አንደኛው መነሻው ላይ ክሊክ እናደርግና ያዝ አድርገን ሳንለቅ እንሄዳለን ነው እስከምንፈልግበት ድረስ። አለበለዚያ ደግሞ ሁለተኛው ደግሞ ደብል ክሊክ እናደርጋለን ማለት ነው። ይሄ ለአንድ ቃል ወይም ለምንፈልገው ስንነሳ ነው። ሁለተኛውና ደግሞ የሚቀጥለው ለምሳሌ ከአንድ ቃል በላይ ከሆነ እንዴት አድርገን ሰሌክት ማድረግ እንችላለን ነው። ለምሳሌ እኛ ከዚህ ከኦን ዘ ኢንሰርት ታብ ድረስ ከሆነ ከኦን ጀምረን እስከ ታብ ድረስ ያለው ሰሌክት ማድረግ ከፈለግን ምን እናደርጋለን? ኦን ጋር ክሊክ እናደርግና ያዝ አድርገን በአመልካች ጣታችን እስከ ታብ እስክንደርስ ድረስ ሳንለቅ እንሄዳለን ማለት ነው። ይሄ አንደኛው መንገድ ነው። ለምሳሌ ያክል ማውዙን እስከተለምዱት ድረስ የምትቸገሩ ከሆነ ምን ታደርጋላችሁ? መጀመሪያ መነሻው ላይ ክሊክ ታደርጉና ኦን ጋር እሷ ላይ ክሊክ ካደረጋችሁ በኋላ shift ኪን ከኪቦርድ ትነካላችሁ ማለት ነው። ሳትለቁ shift ኪን እንደተጫናችሁ ትሄዱና ታብ የምትለው መጨረሻው ከፊደሏ መጨረሻ ላይ ክሊክ ስታደርጉ በቀላሉ ምን ያደርግላችኋል? ሰሌክት ያደርግላችኋል ማለት ነው። ይህ ሂደት ለሁለት ለሶስት ቃላትም ይሆናል፣ እንዲሁም ለፓራግራፍም ይሆናል፣ ለብዙ ፔጅ መስመሮችም ሊሆን ይችላል። ለምሳሌ እኛ የምንፈልገው ከዚህ እስከዚህ ድረስ ከሆነ ሽፍትን በመጫን እንደዚህ ክሊክ አድርገን ሽፍትን ሳንለቅ ከኪቦርዳችን ላይ ሽፍትን ያዝ እንዳደረግን እዚህ ጋር ከሆነ የምንፈልገው እዚህ ጋር መሄድ እንችላለን ማለት ነው። ካልፈለግን ደግሞ ለምሳሌ ያክል ከዚህኛው መስመር ሁለተኛው መስመር እዚህ ድረስ ከሆነ ሰሌክት ማድረግ የምንችለው የምንፈልገው በማውዙ እንደዚህ አድርገን ያዝ አድርገን መሄድ ካልቻለን ምን እናደርጋለን? በቀላሉ እዚህ ጋር ክሊክ እናደርግና ዶክመንት ድረስ ከሆነ የምንፈልገው እዚህ ጋር ክሊክ ስናደርገው ሽፍትን ይዘን በቀላሉ እንደዚህም ሰሌክት ማድረግ እንችላለን ማለት ነው። አለበለዚያ ደግሞ አሁን ማውዙን መጠቀም በጣም የሚያስቸግራችሁም ከሆነ በዚህ መንገድ ምን ታደርጋላችሁ? shift ኪን ትነኩና ከሽፍት ኪ ቀጥሎ ያለው ምን አለ አሮኪስ የሚባሉ አሉ ወይም እነኚህ ቀስቶች ኪቦርዳችሁ ላይ በመሃል አሉ አራት ወደ ግራ ወደ ቀኝ ወደ ታችና ወደ ላይ ያሉ ምልክቶች ማለት ነው። ስለዚህ ሽፍትን ተጭነን አሁን እኛ ያለነው ሰሌክት ማድረግ ከፈለግን ከኛ በስተቀኝ በኩል ያለውን ቀስት ምልክት ስንነካው እንደዚህ እንደምታዩት ይሄድልናል ማለት ነው። ለምሳሌ እንደዚህ ያደረጉ መሄድ በጣም ስለሚያቆየን ቶሎ ወርታች ያለውን ሰሌክት እንዲያደርግ ከፈለግን ወርታች ያለውን አሮኪ ስንነካው እሱ ራሱ ምን ያደርግልናል? ሰሌክት እያደረገልን ይሄዳል ማለት ነው። መቀነስም ከፈለግን ለምሳሌ ወደ ላይ ያለውን ስንነካው አንዳንድ ይቀንስልናል። ወደ በእኛ በስተግራ በኩል ካደረግነው ደግሞ እንዲህ በስተግራ እያደረገ ምን ያደርግልናል? ሰሌክት ያደርግልናል ማለት ነው። ስለዚህ ምን ማድረግ ነው? አራቱን ሾርት ኪ ተጠቅም እነኛ አሮኪስ በመጠቀም ሰሌክት ማድረግ እንችላለን ማለት ነው። በቀላሉ በቃ እዚህ ጋር ክሊክ ታደርጋላችሁ፣ ሽፍትን ተጭናችሁ ይዛችሁ ቀስቶቹን መንካት ነው ማለት ነው። ወደ ጎን ወደ ቀኝ ከሆነ ወደ ቀኝ፣ ወደ ግራ ከሆነ እንደዚህ
ወርታች ማለት እንደዚህ ያደረጋችሁ ሰሌክት ማድረግ ትችላላችሁ። ወደ ላይ ከሆነ ወደ ላይ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን በስንት መንገድ ነው ያለ ማለት ነው። የመጀመሪያው አንዷን ቃል ስትሆን እንደዚህ ሰሌክት ማድረግ፣ አለበለዚያ ደግሞ ላይ ደብል ክሊክ ማድረግ ነው የመጀመሪያው። ሁለተኛው ደግሞ ሁለት ከአንድ ቃል በላይ ከሆነ ደግሞ እንደዚህ ያዝ አድርገን ማድረግ ይቻላል። አለበለዚያ ይሄንን ካልቻል ምን እናደርጋለን? መነሻው ላይ ክሊክ አድርገን የምንፈልገባት ቦታ ላይ ያዝ እናደርግና ክሊክ ስናደርግ ምን ያደርጋል? ሰሌክት ያደርግልናል። ይሄን ካልቻልን ደግሞ ካስቸገረን ማውዛችን ሽፍትን ተጭነን ሳንለቅ በስተቀኝ በኩል ያለችው የአሮ ኪ ምልክት ከኪቦርድ ላይ እሷን ጫን ብለን ሳንለቅ ሽፍትን በምንፈልገው ድረስ ማስኬድ እንችላለን ማለት ነው። ቀጥሎ ደግሞ ለምሳሌ ሙሉ ፓራግራፉን ወይም አንድ ሙሉ ሴንቴንስ ከሆነ የምንፈልገው ማውዛችን ይዘን እንደዚህ ቀስ ብለን ካስቸገረን እጃችን እስኪለምድ ድረስ ከተቸገረን ምን እናደርጋለን? የመጀመሪያው መንገድ እዚያ ክሊክ አድርገን የመጨረሻው ላይ የምንፈልግባት ጋር ሽፍትን ተጭነን እንሄዳለን ማለት ነው። ሁለተኛው ደግሞ የመጨረሻው ደግሞ ምንድነው? እዚያ ክሊክ እናድርግና ሙሉ ፓራግራፉን ወይም ይሄን አንቀጹን ከሆነ የምንፈልገው እዚህ ጋር ሽፍትን ተጭነን እንደዚህ እናደርጋለን። አይ ሁለቱንም ፓራግራፍ አንድ ላይ ነው የምፈልገው ከተባለ ደግሞ እዚህ ጋር መነሻው ላይ ክሊክ አድርገን መጨረሻ ላይ እችን ሰሌክት እናደርጋለን ማለት ነው። ከዛ በመቀጠል የምናየው ለምሳሌ ይሄንን አንዱን መስመር ብቻ ሰሌክት ማድረግ ካስፈለገ ምን ማድረግ ይቻላል? ይኸውላችሁ ከዚህ ከኢንሰርት ባል እንዲወጣ ስትሉ እንደዚህ ትቀይራለች ምልክቷ። በደንብ ይዋት። እንደዚህ አይ ነበረች አይ ቤን ፖይንት የምትባለው ከአይ ቤን ፖይንት እንዲወጣ ስትል ቀስቷ ወደ ቀኝ የዞረች ትመጣለች ማለት ነው። ስለዚህ እሷ እንደዚህ ክሊክ ስታደርጉት ኢንዲቪጁዋሊ አንዳንድ ያደርግላችኋል ማለት ነው። አይ ሁሉንም ነው መፈልገው ካላችሁ ደግሞ በቃ እንደዚህ ተጭናችሁ ሽፍትን ተጭናችሁት እንደዚህ ክሊክ ማድረግ ትችላላችሁ ማለት ነው። ከፈለጋችሁ ደግሞ ሁሉንም አንዴ ሰሌክት እንዲያደርግላችሁ ከፈለጋችሁ እዚህ ጋር ሆናችሁ ኮንትሮልን ትጫኑና ሳትለቁ ክሊክ ስታደርጉት ያሉትን ፓራግራፎች በአንዴ ሰሌክት ያደርግላችኋል ማለት ነው። የመጨረሻው አሁን ሁሉንም በአንዴ ሰሌክት የምናደርግበት ደግሞ የራሱ ሾርት ኪ አለ። ይሄም ምን ይባላል? ኮንትሮል ፕላስ ኤ። ይሄ ማለት ፕላስ ሲባል ፕላስ የሚባለውን ከኪቦርድ ምልክት ይነካል ማለት አይደለም። ኮንትሮል እና ኤን ንኩ እንደማለት ነው። ኮንትሮል ኤ ስታደርጉት ሰሌክት ኦል ይባላል ማለት ነው። ይሄም ኮንትሮል ኤ የመጀመሪያው ሾርት ኪ ሰሌክት ኦል ይባላል። ስለዚህ በዚህ መንገድ ሰሌክት ማድረግ እንችላለን ማለት ነው።